አብዛኛው ሰው የማያፈቅረውን አግብቶ ነው የሚኖረው። አንዳንዱ በይሉንታ፣ አንዳንዱ ደግሞ በውለታ፣ አንዳንዱ በጥቅም ተሸውዶ፣ አንዳንዱ በቤተሰብ ጫና፣ አንዳንዱ ደግሞ እድል እንዳያመልጠኝ ብሎ። ግን አንድ ጥያቄ አለኝ። እናም ከማያፈቅሩት ጋር መኖር ስሜት ይሰጣል? በእንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ለመግባት ላሰቡት ሰዎች ምንድነው የምትመክሯቸው? ይሄ የሁላችንም ጥያቄ ነው። የምን አባ ውለታ ነው? ትዳር እኮ ነው። ጌታን እንደዚህማ ባይሆን እኮ ቺት ማድረግ ምናምን አይኖርም ነበር እኮ። በቃ እዛም እዚህም በቃ ዛሬ ማታ በጣም የሚገራርሙ ቪዲዮዎችን እያዩኝ እንዴት ነው እንዴት ሴንስ ይሰጣል። እድሜ ልክን የምትኖራትን ሚስትህን ጀስት በይሉንታ ስታገባ ማለት ነው። ኢት ሜክ ሴንስ ና የለም በቃ ወፍ አድርሱልኝ። ባይ ዘ ዌይ ይሄ ሊያገባ ለሚለው ልጅ ማለት ነው የምታገቢው ሴቶች ባይ ዘ ዌይ ይችላሉ፣ ትችላላችሁ። በቃ ምንም ግን ወንዶች በተለይ እንዴት ትችላችሁ? ሃው